ኧረ ብስሬ ደውለህ ነበር እንዴ? አዎ ለባብሼ ጨርሼ እየወጣሁ ነው። አዎ እየሄድኩ ነው፣ ቀጠሮ አለ። ስማ እነዚህ ከውጭ የመጡ ሴቶች እኮ ያበዱ ናቸው። ብስሬ ታላቅ የሆነ የቢዝነስ ሰው እንዳገኘች ነው እኮ እሷ የምታስበው። ከኔ ጋር አብራ ልትሰራ ሚሊዮን ብሮችን አውጥታ። ብስሬ ያልኩን ነገር ጨርስልኝ አንተ። አዎ እሺ ቻው። ነገሩ ካበቃና ከሞተ በኋላ የሚደረግ ነገር ምንም ጥቅም የለውም። ማርዳ መጠንቀቅ አስቀድሞ ነው። እሺ አጎቴ፣ ምንም የሚያጣድፈኝ ነገር የለም። የሽርክና ስራ ጥንቃቄ ይፈልጋል። የስራ አጋርሽን ደግሞ በደንብ ወቂው። መልካም ሰው እንዳጋጠመኝ አልጠራጠርም። ልጅቷ እኮ የሆነች የዋህ ብጤ ነች። ጠቅላላ ዶክሜንቱን አይታ አምናኛለች። ሰውየው ማን መሰለ? እኔ ነኝ። ይልቅ አጣድፈን ቶሎ ዞር ብንል ነው የሚያዋጣው። እኔ ግን ጥድፊያውን ለጊዜው ተወት አድርገን በንረጋጋ እመርጣለሁ። እንዴ ብስሬ ምንድን ነው የምትፈራው? ጥድፊያ ደስ አላለኝም። እንዲህ አይነት ስራ የሚሰራው በጣም በተረጋጋ ሁኔታ ነው። ስማ እንኳን ገንዘቧን ገና ልጅቷንም ሳላረጋ ትቀራለሁ ብለህ ነው? በልሽ ቻው። በኋላ ዝርዝሩ እነግርሃለሁ። ሁሉ ሰላም። ዘገየሁብህ። አልዘገየሽም እንዴ? የሚገርምህ ነገር መኪናዬን ጋራጅ አስገብቻት አላለቀልኝምና በራይድ ነው የመጣሁት። ነው እንዴ? ምን ይምጣልሽ? ለእኔ ውሃ ባገኝ ደስ ይለኛል። እሺ። ስራችን እንዴት እየሄደ ነው ታዲያ? ጥሩ እየሄደ ነው። እውነት ለመናገር ጥሩ እየሄደ ነው። ኦልሬዲ ቢዝነስ ፕሮፖዛሉ ተሰርቷል። ኦልሞስት ሊጠናቀቅ ነው። ስለምንገነባው ፋብሪካ ዋና ጥቅሞቹን አስረድቼ ፕሮፖዛሉን አስገብቻለሁ። ስለምንቀጥረው የሰው ኃይል፣ ፋብሪካው ስለሚያመጣው የውጭ ምንዛሪ፣ እንዲሁም ይሄ ከኤንቫይሮንመንታል ኮንዲሽን ጋር ተያይዞ ያሉት ነገሮችን ጨርሰን አሁን በቅርቡ ይጠናቀቃል። እና ታዲያ ምንድን ነው የቀረን? ገንዘብ። አየሽ ምንም እንኳን የምትሰሪው ስራ የኢንቨስትመንት አዋጭነቱ ቢረጋገጥም መሬትና አንዳንድ ጉዳዮችን ለማሟላት የግድ ገንዘብ ያስፈልጋል። ገንዘብ ስትል ለስራው ሳይሆን ለሰዎቹ ነው? አዎ ገንዘብ ያስፈልጋል። አየሽ ነገሮች የሚፈጥኑት በእጅ ስቴጅ እኮ ነው። እንደኛ እኮ አይነት ፋብሪካ ለመገንባት አሰፍስፈው የሚጠብቁ ስንት ባለሀብቶች አሉ መሰለሽ። ይሄ ነገር ግን ትንሽ ያስፈራል። ማለት አልፈጠንም? ለምን ያስፈራል? የ300 ሚሊዮን ብር ካፒታል ያለው ፋብሪካ ለመገንባት እያሰብሽ ከዛሽ ላይ 3 ሚሊዮን ብር መስጠት ምኑ ነው የሚያስፈራ? በዚህ መንገድ ግን ባይሆን ደስ ይለኛል። እኔም እኮ ባይሆን ደስ ይለኛል። ግን ማሰብ ያለብሽ ነገር ከኛ የምናዘጋጀው እኮ 20% ነው። ሌላው ቀሪውን 80% የምናገኘው ከመንግስት ነው አይደል? እሱማ ልክ ነህ። እና ታዲያ ያን ያህል ገንዘብ ለማግኘት ይህችን ነገር ሰጥተን ቶሎ በጊዜ ጉዳያችንን ብንጨርስ የሚሻል አይመስልሽም? እና ጥርጣሬ ጀምራለች እያልከኝ ነው? ይመስለኛል። በእናትህ እንዴት? ምን አውቄ የማይሆኑ ጥያቄዎችን እኮ መጠየቅ ጀምራለች። ተቻኩለህባት ይሆናል። አልቸኮልኩም ብስሬ።
ሁሉንም ነገር እኮ ህጋዊ በሚመስል መልኩ ነው ያዘጋጀሁት። እንኳን እሷን አይደለም በቃ ጉዳዩን በደንብ የሚያውቅ ሰው እንኳን በፍጹም ሊጠረጥረው አይችልም። አሁንም ረጋ በል። ገንዘብ አምጪ ብልሃት ሳይሆን ፈልጋ እንድትሰጥ ማድረግ አለብን። እኔም እንደሱ ነው እያሰብኩ ያለሁት። በተሻለ ረጋ ብለህ አሳምናት። ስትገናኙ ወጪውን ሁላ አንተ ሸፍን። ብር የተረፈ መስለህ ቅረባት። ቆንጆ መኪና ተከራይ። በስልክ ብዙ የቢዝነስ ወሬዎችን አውራ። ልብስህንም ቀይር። ያለኝን ልብሱ ላይ ቀያይሬ ጨረስኩ አይደል እንዴ? ከኔም ቢሆን ትወስዳለህ፣ ካልሆነ እንከራያለን። ብዙ አማራጮች እንዳሉ አሳምናት። ማርዳ። አቤት አጎቴ። አንድ ያልገባኝ ጥያቄ አለ። ምንድን ነው አጎቴ? ገንዘብ እናዋጣ የሚሉሽ ዋናው ዓላማ ምንድን ነው? እሱማ እንዲያፈጥኑልን ነው የሚለው። ማለት ለሰዎች የሚሰጥ ጉቦ መሆኑ ነው? እንዲያፈጥኑልን ነው ያለ። ይሄማ ህገ ወጥነት ነው፣ ወንጀልም ነው፣ በህግ ያስጠይቃል። እሺ ኖ አጎቴ፣ በወንጀለኝነት ደረጃማ አይደለም። ታዲያ ምንድን ነው? አጎቴ የኔን አነሳስ ታውቀዋለህ። ነገር ግን እሱን ካገኘው በኋላ ህልሜን ትልቅ አደረገልኝ። የትልቅ ኢንዱስትሪ ባለቤት እንደሆነም መንገድ ጠረገልኝ እኮ። እንዴት? ነግሬሃለሁ እኮ። ያለኝን ገንዘብ ተጠቅሜ ፋብሪካ ከምከፍት በጥቂት በራሴ መነሻ አድርጌ የተወሰነውን ደግሞ ከመንግስት ተበድሬ ትልቅ ኢንዱስትሪ እንድከፍት ነው። ለዛም ነው ሽርክና ያስፈልገው። እንግዲህ ያው ይሄ ነገር እንደገና በደንብ ይጣራ። ብድርም ሆነ መሬት የምታገኙበትን መንገድ እንዴት እንደሆነ እኔ ያጣራለሁ። አንቺም ደግመሽ ጠይቂ። ቆይ ምንድን ነው ያሰጋ? ከፈረሱ ጋሪው ቀደማ። ስለ ሌሎች ቢዝነሶች እኮ ምንም አልነገርከኝ። ምን በቃ የሆነ እቃ ታመርቻለሽ፣ ትሸጫለሽ፣ የሆነ እቃ ደግሞ ከውጭ ታስገቢያለሽ፣ እዚህ ሀገር ውስጥ ላሉ አከፋፋዮች ትሰጫለሽ። ባይሆን እንደ አንቺ አይነት ከውጭ ከመጡ ሰዎች ጋር የሚሰራው የሽርክና ስራ ነው ትንሽ አዋጭው። እንዴ ውሃ ላይ ያለው ብለኸኛል ነበር እንዴ? ኢትዮጵያ እኮ ይኸው ሀገር ነች። ትንሽ ግን አሁን ውድድሩ ጠንከር ብሏል። 1:30 አይሆንም ብለሽ ነው ሀገር ውስጥ ያሉ ፋብሪካዎች? ጥሩ ላይ ነው። ምነው ታዲያ አንዱን እንኳን አላስጎበኘኸኝ? ኮርጆች ልትሰሪ ነው? እዚህ ሀገር እኮ የተለመደ ነው። አንዱ የጀመረውን ስራ አንዱ ኮርጆ ሲሰራ ምናምን ነገር። ለነገሩ አሁን ቢዝነሱ ስትገቢ በደንብ ታየዋለሽ። እስኪ እንግዲህ የአጎቴ ሁኔታ ነው ወሳኙ። ወይዘሪት ማርዳ፣ እኔ ግን አጎትሽ ይህን ስራ እንዳያበላሹብን እፈራለሁ። አንዳንድ ነገሮችን ላጣራ ስላለኝ። ምን የሚጣራ ነገር አለ? ምንም እኮ የሚጣራ ነገር የለም። ስራን ደግሞ ፈጠን አድርጎ ሲሰራ ነው ጥሩ። አሁን እኮ ጊዜው የሩጫና የውድድር እኮ ነው። መቼም ላስቀይመው አልችል። አንዴ ብር ላውጣ። ብር እኮ ነው ይላል፣ ገንዘብ ነው ይላል። መቼ የለህም አልኩ። መጣሁ ታገስ። እቺ ስራውን ልታበላሽብኝ ነው አጎቴ አክስቴ ምናምን እያለች። ሄሎ ብስርዬ፣ ይኸውልህ እቺ ሴት ስራው ልታበላሸው ነው። አንዴ አጎቴ አክስቴ ምናምን እያለች ስራው ልታበላሸው ነው። ይኸውልህ አዳምጠኝ፣ ስማኝ። ይኸውልህ እኔ የምልህን ብቻ አድርግ። ስማ፣ ይኸውልህ አዳምጠኝ። ልጅቷ ዳርዳር እያለች ነው፣ ከእጃችን ልትወጣ ነው እያልኩ። ከኔ ጋር በቃ የሆነ የሽርክና ስራ አብሮ መስራት እንደሚፈልግ ሰው ሆነ አናግረኝ። ሌላውን ነገር ለኔ ተወው። ስማኝ፣ ይኸውልህ ከ2 ደቂቃ በኋላ ደውልልኝ። በቃ ቻው። እሺ አወጣሽ? ይኸውልሽ እነዚህ ሰነዶች ብድሩን ለመውሰድ የምንሞላቸው ፎርሞች ናቸው። ሌሎቹን ደብዳቤዎች ምናምን አስገብቼ ጨርሻለሁ። እሺ ደግሞ ነገ ከነገ ወዲያ አንደኛውን ፋብሪካዬን በደንብ አድርጌ አስጎበኝሻለሁ። እሱማ ጥሩ ነበር። ይህ ሰውዬ ደግሞ ምንድን ነው የሚጨቀጭቀኝ? መጀመሪያ እንደዛ አብረን እንስራ እያልኩኝ ስለምነው እንትን ቆይቶ አሁን ደግሞ ከአንቺ ጋር መስራት መጀመሪያን ሳቅ እረፍት ነሳኝ እኮ። ግድ የለም አንሳ እናውራው። ኧረ አላነሳውም። ይሄ ቢዝነስ የገባው ሰው አይደለም። እንደነዚህ አይነት ሰዎች እኮ የስራ እንቅፋቶች ናቸው። ስራ መስራት ከእንዳንቺ አይነቷ ስራ ከገባው ሰው ጋር ነው።
ግድ የለም አውራው። እሺ ለአንቺ ስል አንሳው። ሄሎ ሄሎ፣ አቶ ገብሬ እኔ እኮ ምን አድርግ እንደምትለኝ አልገባኝም አቶ ገብሬ። አስቀድሜ እኮ ቢዝነሱ የሚሰራበትን እንዴት እንደሆነ አስረድቻለሁ። አቶ ገብሬ ተረዳኝ እንጂ የስራው እኮ 60% ወጪ እኮ የኔ ነበረ። አንተ 10 ሚሊዮን ብር እኮ ብቻ ነበር የምታወጣው ለስራው። አሁንማ እኮ ሌላ ሰው መጣ አቶ ገብሬ። አዎ አሁን አንድ ከውጪ ከመጣች ልጅ ጋር ስራውን እየሰራሁት ነው አቶ ገብሬ። እኔ እኮ ቢሆን ደስ ይለኛል። በፍጹም እኔ ቃሌን አላጥፍም። እንዴት አይነት ልጅ መሰለች! ከውጪ የመጣች ቢዝነስ የገባት ልጅ ነች አቶ ገብሬ። እኔ ለገንዘብ ብዬ ቃሌን አላጥፍም። አዎ ባይሆን በሌላ ስራ ላይ እንገናኛለን። እሺ አቶ ገብሬ። እሺ። አየህ ሰው ነገር አይገርምሽም? አንቺን አስወጥቼ እኮ ከሱ ጋር ስራውን እንድሰራ እኮ ነው የሚጨቀጭቀኝ። ታዲያ ምን ችግር አለው? እንዴ ችግር የለውም ወይዘሪት ማርዳ፣ ችግርማ አለው። ይቅርታ እቺ የምፈልጋት ስልክ ነች። አንቺ ይቺ ሴት ስራው ልታበላሸው ነው። አንዴ አጎቴ አክስቴ ምናምን እያለች ስራው ልታበላሸው ነው። ይኸውልህ አዳምጠኝ፣ ስማኝ። ይኸውልህ እኔ ምንም ብቻ አድርግ። ኖር ነው የሚባለው ወይዘሪት ማርዳ። ግን እንዴት ችግር የለውም ትይኛለሽ? ምን ችግር አለው? እንደውም አብሮክ የሚሰራ ደህና ሰው ከተገኘ እኔ ከዚህ ስራ በወጣ ደስ ይለኛል። እንደውም ደውልና ቅጠረው። ምንድን ነው የምትይው ወይዘሪት ማርዳ? እጄን ልቀቀኝ። አልለቅሽም ወይዘሪት ማርዳ። እኔ ለስራው ያወጣሁት ገንዘብና ጊዜስ ዝም ብለሽ እንዲህ ሜዳ ላይ በትነሽው የምትሄጂው ይመስልሻል እንዴ? ትሰማኛለህ? አጎቴ ስላንተ በበቂ ሁኔታ አጣርቷል። ምንድን ነው የሚያጣሩት? በዛ ልጅ ውስጥ በቂ መረጃ አለኝ። እነዛ ሰዎች ይታዩሃል፣ የህግ አካላት ናቸው። ወደሚገባ ቦታ ያደርሱ።